ሼፍ መሰረት ነኝ። እንዴት ናችሁ? በባቄላ የጾም ሽርሽም የጎንደር ባህላዊ ወጥ አብረን እንስራለን። እዚህ ጋር ሸክላችንን እንጥዳለን። እንደ ባህላችን በደቃቁ የተከተፈ ሽንኩርት ትንሽ በሰል ማለት አለበት፣ ውሃውን ይመጣል። ሽርሽም ወጥ በጣም ጣፋጭ ነው። ድብና አድርገው እንደ ዶሮ ከሰሩት አሪፍ ነው። በሽምብራም አለ በምስርም አለ። እኔ ደግሞ ዛሬ የምሰራው በባቄላ። ባቄላችንን ይኸው ለቅሜ በፀሐይ አድርቄ አቅርቤያለሁ። ይኸው ደረቅ ነው። እዚህ ጋር ደግሞ ባቄላችንን እናመሳለን። ይሄ ባቄላ የሽሮ ሳይሆን የጉልባኑ ጥሬ ነው። አሁን አምስት አድርገን በማሽን እንደ ክክ እንከካዋለን ማለት ነው። ሸክላ ቶሎ አይግልም፣ ከጋለም አይበርድም። በሸክላ ይሻላል። በየቤታችን ድንገት ሽሮ እንኳን ብንጨርስ እቺን ሰርተን መመገብ የጾም ቆንጆ። እንደ እናቶቻችን በሸክላ መስራት ቢለምድብን በጣም አሪፍ ነው። ይልመድብን። በብረት ምጣድ ይገልብናል። በሸክላ ደግሞ ሲሆን ቆንጆ አርጎ አመስ ያደርግልን። ብረት ምጣዱ ትልቅ ያደርጋል። ይቺ ድስት ስራዋ ሰታቴ ትባላለች። የዶሮ ትንሽ ውሃውን መጠጥ በራሱ ውሃ ይምጣው። ብዙ ማለት ትንሽ አመስ ነው። እኔ ብዙውን ጊዜ በሸክላ ነው በቃ ደስ መስራት። ወጥን ያጣፍጣል፣ ጣዕም ይኖረዋል። ሩብ ኪሎ ነው ይሄ ባቄላ። ሩብ ኪሎ 50 ብር፣ ኪሎ 200 ብር። ባቄላ መካቀሙ። ዘይታችንን እንጨምራለን ሳይበዛ። በቃ ይሄ ዘይት የኑግ ዘይት ነው። በሰፈራችን ያየነው እየተጨመቀ ያጣራ ማሽኑ የሚያወርድ በጣም አሪፍ ነው። የኑግ ዘይት ነው የምንጠቀመው። ይበቃዋል። በግለቱ ብቻ ይበስላል። ሸክላ ስለሆነ እስቲ በርበሬያችንን እንጨምር። 3 ሾርባ ማንኪያ ይበቃል። ጎርጎድ ያለች ነች፣ ብዙ ነው የምትይዘው። በቃል ባቄላችን ይብረድና ይፈጫል። ባቄላ ትንሽ ፈካ ማለት ነው፣ ሳይሆን ፈካ። በርበሬያችንን እንደዚህ ጥልፍልፍ ማድረግ እንዳያቃጥል። እስኪ ባቄላ ስለሆነ በርበሬ ሳይንስ አይቀርም። ወጣችን የሚጣፍጠው እሽት ሲደረግ ሲቁላላ ቅመማ ቅመሞች ሲገቡ እዛም ጊዜ በጣም ይጣፍጣል። እዚህ ጋር ደግሞ ትንሽ አልጫ ነጭ አልጫ ይመስላል። ፍልውሃ ጠብ እያደረግን ማብሰል። ሽንኩርት በስላይስ ጥፍ አድርገን ላልጫ ቆንጆ ነው። ነጭ ሽንኩርትና ዝንጅብል በቤቴ ነው የፈጨሁት። ያው ይገላግላቸዋል። እንደዚህ ፍጭት አድርገው ፍሪጅ ውስጥ ነው ኩለት። ዘይታችንን ለታሪ
አልጫዬ ላይ ነጭ ሽንኩርቴን እንጨምር። ቆንስ እንትን እዚህ ጋር አርጋችንን እርድ በቤቴ ነው የፈጨሁት። ቢጫ ነች ለአልጫ ቆንጆ። ቅመም ምናምን ማስገባት አይጠበቅብንም። ቅመሙን ወጡ ላይ መቀመም ጥቁር አዝሙድ ምናምን ሲገባ ያጠቁረዋል። ትንሽ ውሃ የተጋቢ ነው ቃንስ ግን አልጫ በዚህ በትንሹ ታጣፍጣለች። ባቄላችንን እስቲ እንከካው። ወደ ከካልን ሽሮአችንን እንከልስ። ይበቃዋል። ሸክላ ይሄው ተከክቷል። ባቄላችንን ትንሽ ወሸብ በበርበሬ ትንሽ ይታሽ ወፈለቃ። ይሄ የበርበሬ ፍሬ ተቀምሞ ሰርቼዋለሁ፣ ቪዲዮ አለ። ይሄ ስጋ መጥበሻ፣ ቁንዶ፣ ጨው ባለን ቅመም በቤታችን ውሃ በልኩ በቃ መከለስ አለቀ። ተቁላልቷል። ይሄው ሽሮአችን ደርሷል። አልጫ ቃሪያችንን አላረግን። ይሄው ቤት የተፈጨ እርድ እንደዚህ ቢጫነቱ ወዙ ሳይለቅ ቆንጆ ነው የሚሆነው። ቤታችን መፍጨት አለብን እርዳችንን። እሺ ወጣችንን ይሄው ደርሶልናል። ቆንጆ ነው ፍሬ ያለ አልጫችንን ሸክላው ቀርበው እዚህ መልኩ ደርሷል። ሽርሽም ወጣችን እስቲ ወፈር ያለ እንደ አገር ቤት ነው። ሸክላ ደስ የሚለው አያበርድ። ቆንጆ ሽንኩርቱም ስላይስ መሆኑ አሪፍ ነው። ነጭ ሽሮ አላማራችሁ እንደዚህ በቤታችን ስርት አድርገን ጉርስ ማረግ። እስቲ ልቅመሰው። ቆንጆ ወጥ ቅመሙ ነጭ ሽንኩርቱ እስቲ አልጫችን በጣም ይጣፍጣል። እንደዚህ አድርገን በቤታችን ድንገት ሽሮ ቢያልቅብን በባቄላ፣ በሽምብራ፣ በምስር በሁሉ መስራት እንችላለን። ከካ አርገን ይሄንን ይመስላል ስራችንን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉን። እናመሰግናለን። አሳድጉን፣ አብረን እንደግ። ሌላም ነገር የሚሰራ ካለ ምግብ እንሰራለን። ጻፉልን፣ አበረታቱ። እንወዳችኋለን። አገራችንን ሰላም ያርግልን። ባይ ባይ።